ሰላም ሰላም ውድና የተከበራችሁ የዚህ ቻናል ፋሚሊ ቤተሰቦች የቻናሌ ቤተሰቦች ወዶቼ ማሮቼ ፍቅሮቼ ሁለ ነገሮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት አላችሁልኝ? ደህና ናችሁ ወይ? ስራ፣ ጤና፣ ህይወት ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። አሸወይና ነው ማለት ነው። እንደምታዩት አሸወይና ነው። እናንተ ጋር እንዴት ነው? ጾም፣ ስራ፣ የረመዳን ስራ እንዴት አላረጋችሁ? እንዴት ይዟችኋልኝ? እንግዲህ አሁን ደግሞ ረመዳን ሊወጣ ጥንጥ ነው የቀረው ማለት ነው። ባይወጣ የምንልበት ላይ ነን ማለት በፊት ወይ ስራው እንድል ነበር። አሁን ደግሞ ሊወጣ ሲል ቅርቅር ይልናል። ምክንያቱም ቁርስ መስራት ይቀራል፣ እራት መስራት ይቀራል። እሷ ስትታሰብ ለምን ወጣ የምንልበት ነው ማለት ነው። ለማንኛውም ዛሬ እንግዲህ በሰላም እንደወጣ በሰላም ደግሞ የዛሬ ዓመት ያደርሰን ማለት ነው። ዛሬ ወደ ሌላ ጉዳይ መጥተናል ማለት ነው። ቀጥ ብለን ወደ ጉዳያችን እንገባለን ማለት ነው። እሱ ምንድን ነው? ምንድን ነው የምናየው ነው እንግዲህ በጉጉት ሲጠበቅ ሁላችንም ስናሰፈስፍለት መቼ ነው እነዚህ ልጆች መቼ ነው የሚሰርጉት? ሰርጉን ያልንበት ደረሰ። ምንድን ነው አጭሉ ወዴ ምንድን ነው በሉ ደረሰ ምንድን ነው በሉ የነሩታ የዱባይ ሰርግ ሊቀወጥ ነው። ዱባዮች የት ናችሁ? ውጡ ተብላችኋል ማለት ነው። ውጡ ያላ በራ እጥላው በራ አሸን ትርግሱን ማሻአላህ አለይኩም የሚባልበት ማለት ነው። ለማንኛውም እንግዲህ እነሩታ የቁርጡን ቀን አምጥተዋል ማለት ነው። እንግዲህ እንደዚህ ባሸበረቀ በደመቀ ቬላ ወንዱ ግን የታለ የለበሰው ነው ጥያቄ። ሱፉ የታለ? የወንድየው ሱፍ የታለ እያልኩኝ ነው። ግን ለማንኛውም በጣም ደስ ይላልኝ። እንግዲህ ዱባይ ያላችሁ ዝግጅታችሁን ጨርሳችሁ ይህንን የሰርግ ፕሮግራም እንዳያመልጣችሁ በማለት በአበባ ዩቲዩብ ቻናል ስም ተጠርታችኋል ማለት ነው። እንዴ ወይ ጉድ! ማጣሪያ ያደረገች እንዳትሉኝ ደግሞ ምክንያቱም ያው አሽቃባጭ ስለሆንኩ ማለት ነው። አሽቃባጭ ስለሆንኩኝ ያው በቃ ትንሽ ላሽቃብጥ ብዬ ነው። ደግሞ የሰማ ሰው መምጣት ይችላል። አለ ችግር የለውም። ካርድ በእኔ ነው በእኔ ማለት ነው። ካርድ በእኔ ጣሉ ብቻ። እናንተ ሃሎ ዜድ ወዴት ነሽ በሉኝ ማለት ነው። መግቢያውን ይችላችኋለሁ። እና አብርሽ እንደዚህ ፎብር ልጭጭ ብሎ እንግዲህ ቬሎ እየመረጡ ነው። እኔ ደግሞ አንድ በቬሎው ምርጫ ላይ እየታዘብኩት ማለት ነው። ሴቶቹ የታሉ? የወንድ ሚዜ አለ፣ የሴት ሚዜ እየታለ ያኔ የታለ? ብቻዋን ለምን መረጠች የሚለው ለእኔ ለዜድ ጥያቄ ሆኖብኛል። ምክንያቱም ሴቶች መኖር ነበረባቸዋል። በሀገራችን በባህላችን የሴት ወገን ይባላል፣ የወንድ ወገን ይባላል። ለነገር ድሮ ቀረ። አሁንማ የለም። አሁን ገባው ግቢ ነው። እንደዛ ነው ነገሩ ማለት ነው። እና ይታሉ ነው። ብቻዋን ለምን ሆነች ነው። ብቻዋን ለምን ሆነች? የታደሙት ወንዶች ናቸው። እህት ወንድሟና የእሱ ምናምን ማለት ነው። ይሄ ደግሞ እዚህ ጋር አንድ ሰው ይልፈልፋል እና የታሉ ነው። ይሄ ነገር ድራማ ነው ወይ? ድራማው አላለቀም ወይ? ድራማው ተውነው ወደ ቬሎ ጋር ደረሱ ወይ የሚልም ጥያቄ ሆነብኝ። አይ ይህ ነገር ድራማ አይደለም፣ እውነተኛ ነው ለማለትም ግራ ተጋባኝ። ፍርዱን እስቲ ለእናንተ እውነተኛ ነው? ብዙ ኮሜንታተሮችም አይቻለሁኝ። ያኔ ስጠብቀው የነበረ ነው ይላሉ። ስጠብቀው የነበረ ሰርግ ነው፣ በቃ በጣም ጓጉቼ ነበረ የሚሉም በጣም ብዙዎች አሉ። በጣም ማለት ነው በጣም እና ያንን ሳይ ደግሞ ይሄ ነገር በቃ ቀኑ ደርሶ ነው፣ ይህ ነገር እውነት ነው ለማለትም ደረስኩኝ።
አንዱ ልቤም ደግሞ ብቻ እንዲህ እያልኩኝ ነው። ለማንኛውም ሁላችንም አብረን የምናየው ይሆናል ማለት ነው። እናየዋለን፣ ቀኑ ደርሶ እናየዋለን። በጉጉት እንደጠበቅ ነው ማለት ነው እና በጉጉት የጠበቅነው ቀን ደረሰ ማለት ነው። እንግዲህ ውዶቼ፣ ማሮቼ፣ ፍቅሮቼ በርቱልን እንላለን። እኛ እውነተኛ ያደርግላችሁ፣ የአብርሃም እየሰራ ያደርግላችሁ። በርቱ፣ ጠንክሮ። ትዳር ክቡር ነው፣ መኝታውም ንጹህ ይሁን ይላል። እንግዲህ በቃ ያው ሰርጋችሁን ሰርጉና እንግዲህ እኛም ደግሞ አይናችሁን እንይም ማለት ነው። ከአንድ ብርቱ ሁለት መሆን በጣም ጥሩ ነው። ለማንኛውም እናንተም ደግሞ እስኪ እኛን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁን ስጡ። በርቱ፣ ጠንክሩ በሉን። እናንተስ መቼ ነው ምናምን በሉን። ብጭጭጭ ምንል እኛም ሀገር እንግባ ማለት ነው። የምንጃጃልባችሁ ነን። ጠብቁ። እችን እንዳትረሱ ማለት ነው። እንዴ ነችና ማተጃጅሎ ማን ይቀራል? እኛም እያያዝን ብቅ ከየጉርጓዱ የደበቅነውን ይዘን ብቅ እንላለን ማለት ነው። እስከዛው ግን እናንተ እኛን አበረታቱን፣ ሀሳብ አስተያየታችሁን ስጡ። በሌላ በራሳችን በሌላ በአዲስ አይዲያ በአዲስ ርዕስ እስከምንመጣ ድረስ ግን እስከዛው ያው ቻናላችን እንዳይበርደው ነው። ብርድ ከበረደው ደግሞ በኋላ ማልበሱም ከባድ ነው። ለዛ ነው እላችኋለሁኝ። ወዳጆቼ፣ ማሮቼ፣ ፍቅሮቼ ለዛሬ የነበረን ቆይታችን እዚች ጋር ልታበቃ ትንሽ ነው የቀረችው። ባለን ቆይታ በጣም ደስተኛ ነበርን። በጣም ጥሩ ሰዓት እንዳሳለፍን ባለሙሉ ተስፋ አለኝ። እስከዛው ድረስ ግን በሌላ ቪዲዮና በሌላ ርዕስ በሌላ ቡጭቅጨቃ እስከምንገናኝ ድረስ እናንተ ግን ወይ ያላችሁበት ሰላማችሁ፣ ፍቅራችሁ፣ አንድነታችሁ በዘተረፈ ይበልልን። ሀሳብ አስተያየታችሁ ስጡ። አሁንም እንወዳችኋለን፣ እናከብራችኋለን። ሁሌም ሀሳባችሁን ስለምትሰጡን ከጎናችን ስለሆናችሁ ከልብ ነው የምናመሰግነው። እንግዲህ ልንለያይ ነው። ባይ ባይ ማሮቼ፣ ፍቅሮቼ፣ ውዶቼ።